ፓርት 3 እንዴት ወደ ቤት ደላላ ገብተን ኤጀንት እንሆናለን የሚለው እናያለን። ቀጥታ አፕሊኬሽን ውስጥ ከገባን በኋላ ሆም ውስጥ ሲያመጣን ሎጊን የምትለዋን ነክተን ስልክ ቁጥራችንንና ያስገባነውን ፓስወርድ እንሞላና ሳይን ኢን እንለዋለን። ቀጥታ ወደ ሆም ሲወስደን ፕሮፋይላችንን እንጫናለን። ፕሮፋይላችን ውስጥ ገብተን እንደዚህ ሲያሳየን ወደ ታች አድርገን ቢካም አን ኤጀንት የምትለዋን እንነካለን። ፐርሰናል ዲቴይላችን ስለተሞላ ቀጥታ ኤጀንት ዲቴይል ጋር እንገባለን። ከዛ ባዮአችንን እናስገባለን ማለት ነው። እንደዚህ አድርገን ባዮአችንን ወይም ደግሞ ኤጀንት ዲቴይላችንን አስገብተን ከጨረስን በኋላ ከታች ሌሎች የሚቀጥሉ ጥያቄዎችን እናስገባለን ማለት ነው። እነሱም ጥያቄዎች ኤሪያ ኦፍ ፎከስ የሚል አለ። ያ ማለት የት ቦታ ላይ ነው የሚለውን እናስገባለታለን ማለት ነው። ኤጀንቱ የት ቦታ ላይ ነው፣ ኤሪያዎቹ ቤቶቹን የሚያቀርብበት ቦታዎች እነሱ እናስገባለን። ከዛ ስፔሻላይዜሽን የምትለው ጋር እንመጣና ደግሞ ስፔሻላይዜሽናችንን እዚህ ጋር እናስገባለታለን ማለት ነው። ከዛ ሶሻል ኤንድ ዌብ የሚሉትን ኢንፎርሜሽኖች እናስገባለን። የመጀመሪያው ዌብሳይታችንን ይጠይቀናል። ከዛ ከዌብሳይት ቀጥሎ ፌስቡክ ሊንካችንን ይጠይቀናል። ከዛ ትዊተር ሊንክ፣ ቀጥሎ ኢንስታግራም ሊንክ ይለናል ማለት ነው። እኚህን ኢንፎርሜሽኖች አስገብተን እንደጨረስን ኢንፎርሜሽኖቻችንን ቼክ እናደርጋለን ማለት ነው ወደታች እያደረግን። ከዛ ፕሮፋይላችንን እናስገባለን። ፕሮፋይላችንን ከጋለሪ ውስጥ መርጠን አስገብተን እንደዚህ ሴቭ እናደርገዋለን ማለት ነው። ፕሮፋይላችንን አስገብተን ሴቭ አድርገን ከጨረስን በኋላ ቀጥታ ሴቭ ቼንጅስ የምትለው ጋር እንሄድና ሴቭ እናደርገዋለን ማለት ነው። ከዛ ኤጀንት እንሆናለን ማለት ነው በቀላሉ። ስለዚህ ወደ ቤት ደላላ ገብተን በቀላሉ እንደዚህ ኤጀንት መሆን እንችላለን ማለት ነው። ፓርት 3 ኤጀንት እንዴት እንሆናለን የሚለውን አይተናል። ስለተከታተላችሁኝ አመሰግናለሁ።